ለማንኛውም በእኔ ላይ እራሱ ደርሷል ማለት ነው። ምክንያቱም ልክ ልታሳፍረኝ 2 ቀን እንደ ሳምንት ምናምን ይቀራል መሰለኝ። እኔ ወደ ኢትዮጵያ መሄድ አልፈለኩም። ምክንያቱም ያኔ ደግሞ በ500 ነበረ እንደውም ማለት ነው 500 600 ድርሃም ነበረ ክፍያው ያኔ ማለት ነው። የዛሬ 7 ዓመት 8 ዓመት ነው ብያቸዋለሁ። እኔ ያው ኢትዮጵያ ደርሼ ስለተመለስኩ ነው እንጂ ያኔ በጣም ርካሽ ነበረ ገንዘቡ። ምንም ኢትዮጵያ ላይ ምንም በእርግጥ ሲጠራቀም ኢትዮጵያ ላይ 70,000 60,000 ብር ጥሩ መሬት ይገዛል፣ ቆንጆ ነገር ያደርግ ነበረ። እንዳሁኑ ብሩ በጣም ርካሽ አልሆነም ማለት ነው። የዛሬ 7 ዓመት እና 8 ዓመት እንግዲህ በጣም ጥሩ ጊዜ ነበረ ማለት አንዳንዴ ያለማወቅም አለ። በዛን ጊዜ ቦታ ብገዛ የሚል ነበረኝና እግዚአብሔር ይመስገን ከዛም በፊትም ያው አድርጌዋለሁ አለኝ እግዚአብሔር ይመስገን። ግን ሆኖም ደግሞ የገዛውበትና አካባቢው እንትን አላለም። ትንሽ የጸጥታ አካባቢ ትንሽ አስቸጋሪ ነው፣ በጣም ከባድ ነውና እላችኋለሁ። ያኔ ልታሳፍረኝ ነበረ መዳሜ ማለት ነው። እኔ ግን ጆሮዬን ቅጥ አድርጌ አዳመጥኩኝና ሰማዋቸው ማለት ነው። እናሳፍራታለን ስሉ። ለማንኛውም ጤና ይስጥልኝ፣ ሰላም እንዴት ናችሁ? ደህና ናችሁ ወይ? ዩቲዩብ ለምትከታተሉት በሙሉ ጓደኞቼ፣ ቤተሰቦቼ እንዲሁም ኮሜንት ለምታደርጉልኝ አስተያየት ለምትሰጡኝ ሁሉ በጣም አመሰግናለሁ። እጅግ በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እላለሁ። አሁንም አበረታቱን፣ እንተጋገዝ፣ እንተባበር እላለሁ። ምክንያቱም እርስ በርስ ስንተጋገዝ ስንተባበር ነው አብረን ማደግ የምንችለው ማለት ነው። አንድ ሰው ብቻው ምንም ነገር ማድረግ እንደማይችል ነው ነግራቸዋለሁ። እና ብዙ ስንሆን 3 4 5 6 እንደዚህ አንድ ላይ ስንሆን ደግሞ የተሻለ ደግሞ እየሆነ ይመጣል፣ እያደገ ይመጣል እላቸዋለሁ። አንድ ልጆች አሉ ከሳውዲ ነው ወደ ኢትዮጵያ 3 ጓደኛሞች ናቸው። 3ቱም ጓደኛሞች ዩቲዩብ አላቸው። የጀመሩትን የመጀመሪያ ጊዜ የጀመሩትና አሁን ላይ ያሉት ደረጃ እጅግ በጣም 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 ያደጉ ናቸው። 3ቱም እስካሁን አንድ ላይ ናቸው ማለት ነው። በእርግጥ ግጭት ሊኖር ይችላል፣ መጣላት ሊኖር ይችላል። ግን ደግሞ በሰላም በፍቅር መነጋገር በይቅርታ የሚባባል ከሆነ በይቅርታ ነገሮችን መፍታት እንደዛ ነገር እያሉ ነው። ዛሬ በጣም ትልቅ ዩቲዩበር ናቸው። በጣም ትልቅ ቆንጆ ድርጅት አላቸው። እንደዚህ አይነት ሰው አለ፣ እንደዚህ አይነት ጓደኛሞች አሉ። እንግዲህ እነሱ ከዛም ተባብለው ነው አንድ ላይ ሆኖ ነው ይሄንን ነገር ያደረጉት፣ ዩቲዩባቸውን የከፈቱ። ከዛ በኋላ እያደጉ መጡ። ዛሬ ግን የሁለቱም የሶስቱም ዩቲዩብ በጣም ትልቅ ቻናል ሆኖላቸው ነው ማለት ነው። ስለዚህ እኛም እንደዚህ የሰው ሀገር ያለነው ኩዌትም ትሆን ባህሬም ትሆን ዱባይም ትሆን ሳውዲም ትሆን ግን የሚያገናኘን ቴክኖሎጂ ስለሆነ በዚህ በቴክኖሎጂ ተጠቅመን ደግሞ እኔ ያንቺ ዩቲዩብ ማሳደግ፣ አንቺ ደግሞ የኔ ዩቲዩብ፣ እኔ ያንቺን የሷን እየተባባልን ሼር እየተደራረግን እንደዚህ ብናደርግ ደስ ይለኛል እላቸዋለሁ። በዚሁ ቀጥሉበት። በጣም አመሰግናለሁ። ቴንኪው ብያቸዋለሁ። እግዚአብሔር ያክብርልኝ፣ አይለየን ብያለሁ። እና ለማንኛውም መዳም ደብቃ የምታሳፍራችሁ ልጆች ማለት ነው ከአንድ ቪዲዮም ሰምቻለሁ፣ ከሌሎችም ሰምቻለሁ። በእኔ ላይም የደረሰኝ ቪዲዮ ግን አልሰራሁትም፣ ዝም ብዬ ነው የተኮት ማለት ነው። በጣም ረጅም ጊዜ የሆነዋል ስለሆነ ማለት ነው። ልታሳፍረኝ ሳምንት ቀርቷታል። 3 4 5 በቃ ሳምንት ይመስለኛል። የት ነበርኩኝ? ራስ አልኬማ ነበርኩ ማለት ነው። የዛሬ ስንት ዓመት ነው የምነግራችሁና ራስ አልኬማ ነበርኩኝ 2 ዓመት በቃ እየጨረስኩ ነው። ኦልሬዲ እኔ አልፈልግም እና ወደ ቢሮ ውሰዱኝ፣ እኔ ሌላ ቦታ መስራት ፈልጋለሁ። ደሞዙም በጣም ትንሽዬ ናት። በጣም በቃ ልነግራችሁ አልችልም፣ እንዳሁኑ አይደለም። እና እኔ ኢትዮጵያ መሄድ አልፈልግም፣ እንዳታሳፍሪኝ አልኳት ማለት ነው። ስለዚህ እሷ አግሮመረመች፣ ምን አለች? ዝም አለች። ብርም መጨመር ዝም ተባላ። ምክንያቱም 600 ነበረ 700 ብር አድርጊልኝ። የ100 ብር ጭቅጭቅ ማለት ነው። የ100 ብር ጭቅጭቅ ማለት ነው። አንደኛ ደግሞ እኔም ተጎዳው። ምግብ የላቸውም ነበረ፣ ምግብ ደዎች ነበሩ በጣም። አንዳንዴ ግን እግዚአብሔር እውነቴን ነው የምላችሁና ይሄ አምላክ ግን እኔ እንጃ በስማም ወደኋላ ልመልሳችሁና እንደ መጀመሪያ ጊዜ እንደመጣሁኝ ማለት ነው የት ገባው መሰላችሁ? ጫካ ጫካ። ሰውየው ከቢሮ መጥቶ ወሰደኝ።
እኔ የመጣሁት ትዝ ይለኛል ሐሙስ ቀን ነው። እሱ ደግሞ አርብ ጁማ ስለሆነ አይሰሩም፣ ቢሮዎች ዝግ ነበረ። ቅዳሜ ነው መጥቶ የወሰደኝ። እኔ ደግሞ ከዛ ስመጣ እናቴ በሶ ቅቤ ቡላ ምናምን በቃ እንደው እኮ በሄጄ አልጋ ባልጋ የሚሆንልኝ መስሎኝ ሻንጣዬን ጠቅጠቅ አርጌ ይዤ መጣው ማለት ነው። ከዛም ቢሮዎቹ ሲያዩኝ ጌጣጌጥ ነበረኝ የአንገት ምናምን። እንዴ የት ነው ይህን ልትሰሪ ነው የመጣሽው አሉ። እንዴ ስራ ነው አልኳቸው። ያኔ እንዳሁኑ አልነበረ፣ በጣም ልጅ ነበርኩኝ፣ ጩጬ ነኝ። እንዴ እዚህ ልሰራ ነው አልኳቸው። ታዲያ ይሄን ምን ሊያደርግልሻል አሉኝ። ልለብስ ነው፣ አለባበሴ ሁሉ የተለየ ነው። በጣም ሳቁብኝ። በጣም የምትገርቢ ልጅ ነሽ አሉኝ። ከዛ በኋላ ሰውዬ ጠዋት መጣ ወሰደኝ። የት ወሰደኝ እላችኋለሁ። መኪናው ብንሄድ መንገዱ አያልቅም። በጣም ረጅም ቦታ ነው። መጨረሻ ላይ የት ገባን? በግራና ቀኝ ድንጋይ፣ በጣም ረጃጅም ድንጋዮች አሉ። በረሃ ነው። በቃ የእሱ መኪና ብቻ ነው እዛ አካባቢ ላይ እየተነዳ ያለው ማለት ነው። ከዛ በኋላ ይሄ ከኋላ እሱ የሚቀመጥበት ወንበር ነበረ። ወንበሩን አንዴ መታወት ጫኩኝ። በቃ ያየሁት ግመል ነው። እንደገና ደግሞ ምንድነው እሱ ፍየልና ግመል ብቻ፣ ሌላ ነገር ምንም የለም። በቃ ሰው የለ ምን የለ፣ የፈጣሪ ያለ። ጫውኩኝ። በቃ ጫውኩት። እንደገና ደግሞ ቪዜን ያሰራችልኝ ወይ ደግሞ ፕሮሰሲን የጀመረልኝ ልጅ እዛ ኢትዮጵያ ያለ ጎረቤት ነው። አረ ጥሩ ቦታ ነው የምትገቢ፣ ምንም ቦታ ነው የምትገቢ እያለ እንደዚህ እያሉ ነው የሰው ልጅ እያመጡ የሰው ሀገር ላይ ሬሳቸው እንኳን የማይገኝበት ቦታ ማለት ነው። እጅግ በጣም ማለት ነው። እውነቴን ነው የምላችሁና ማለት ነው። ከዛ በኋላ አልኩኝ እዛው መኪና ውስጥ ማለት ነው። ጫውኩኝ። በቃ ቢሮ ወሰደኝ አልኩት። ቢሮ መልሰኝ። ምን ሆነሻል አለ። ሾህ ሄዳለኝ። ያው አንዳንዴ መልመድ ጥሩ ነው። እንግሊዘኛ መማር አሁን ላይ ነው የጎዳኝ። የእውነቴን ነው፣ አሁን ላይ ነው የጎዳኝ። ጎ ቢሮ አልኩት። ቢሮ አለኝ። ጎ ቢሮ ሹ ይለኝ እሱ። ሹ እኔ የሱን ሹ በምን አቅላቸዋለሁ? አሁን እኔ ሹ መሆኑን ያወቅኩት። ከዛ በኋላ ወደ ቢሮ አልመልስሽም አለኝ። መጀመሪያ ቤት እንግባል። እኔ አንተን ቤት አልፈልግም። ኖ ቤት አልኩት። ኖ ቤት ኖ ቤት ጎ ቢሮ፣ ኖ ቤት ጎ ቢሮ አልኩት። እሺ መኪናውን ቤት አደረሰ። ቤታቸው በቃ በረሃ ውስጥ ነው። አፈር ቦታ ነው። በጣም ትልቅ ግቢ ነው። 6 ወንዶች አሉት። የፈጣሪ ያለ በቃ እኔ የነዚህ ገና ሳያቸው የነዚህ መጫወቻ ሆኛለሁ ነው ያልኩት። በቃ እቤት ግቢ ያለኝ በጭራሽ አልገባም አልኩት። ኖ ቤት አልኩት። አለቅሳለሁ፣ እየዬ ላለው። ከዛ በኋላ ቢሮ ደወለ። ልጅቷ ምን ሆና ነው? ምን ልጅ ነው ያመጣችሁብኝ አለ። ምን ሆነች? እንደዚህ እኔ አልገባም ብላኛለች። ሴት ልጅቷ ተቀብላ ደወለች። እነዚህ ቢሮ ውስጥ የሚሰሩ ግን ኢትዮጵያኖች ማለት ነው የተረገሙ፣ በእነሱ ላይ ግን የማይደርስ ይመስላችኋል። እግዚአብሔርን ነው የምላችሁና እነሱን ነበረ። አረቦች አይደለም እኛን የሚጎዱን፣ የራሳችን ስጋ የራሳችን ኢትዮጵያኖች ናቸው የሚጎዱን። የማንሽ ጥጋበኛ ነሽ አንቺ ገጠር ማሰሪው አለችኝ። አልሰራም አልኳት። እኔ የኢትዮጵያዊ ጥጋበኛ ነኝ፣ አልሰራም አልኳት። አበደች። በቃ እኔ እንደዚህ አይነት ልጅ አልፈልግም። እኔም ቢሮ መልሳታለሁ አለ። እግዚአብሔር ይስጠውና የእውነት እኔ እንደዚህ አይነት ሰውም አላየውም። ቤት ገባ። በቃ ሰላት ላርጋለኝ። እኔ ያንተ ሰላት እኔ ምን አቅልሃለሁ? በአማርኛ ነው የማወራው ስለማልችል ነው። እኔ ያንተ ሰላት አላውቅም። ብቻ እኔ መልሰኝ፣ ቢሮ ነው የምለው። ሌላ ምንም አይደለም። ውሃ ጠጪ አልጠጣም፣ ምግብ አልበላም። ከዛ በኋላ እንደገና ጠዋት ነው የወሰደኝ። ከሰዓት በኋላ ቀጥታ ወደ ቢሮ መለሰኝ ማለት ነው። እግዚአብሔር ይስጠውና የእውነቴ በጣም ነው የመረኩት። እግዚአብሔር ይስጥ አልኩት እኔ በራሴ ቋንቋ ማለት ነው። ቋንቋው ስለማልችል እናቴ ቢሮ ሲመልሰኝ ማለት ነው 5 ሴቶች እንዲህ ተደርድሮልኝ መጡልኝ ሊመቱኝ ማለት ነው። ማንሽ አንቺ? የማን በልጣጣ ነሽ አንቺ? የማንም በልጣጣ እናቴ። እዛ እኮ ደላላ ይሄናል ብር ነው የወሰደው ከላይ ላይ ከተማ ትገቢያለሽ ብሎ። እኔ እንደዚህ ለመሞት ነው እንደ የመጣሁት። ማንንም ከፈለሽ ማንንም ሰው ማስገባት ትችያለሽ። የማን ሞት ማጣነት አሉ።
በዛ ላይ ጩጬ ነኝ። እቅለበለባለሁ አልኳችሁ። ከዛ በኋላ በመሃል መድኃኒዓለም ሲያዝልኝ ነው የቢሮ ኃላፊው መጣ ማለት ነው። ከዛስ ምን ሆናችሁ ነው አላቸው መሰለኝ በእነሱ በራሳቸው ቋንቋ ማለት ነው። ከዛ አይ እንደዚህ ገጠር አልገባመች በቃ ተዋት አለ እግዚአብሔር ተዋት፣ ሌላ ቦታ ትገባለች አለ። ሻንጣዬን ይዤ ቁጭ ምግብ እንዳሰጣት ምን እንዳሰጣት ተባለም። እኔ ምን አገባኝ? እኔ ስለ ምግብ ምን አጨናነቀኝ? በሶ ነበረኝ፣ ቆሎ ነበረኝ። አንዳንድ ብዙ ጊዜ ቪዲዮ ሰርቻለሁ። ስትመጡ ወደ አረብ ሀገር ስትመጡ ቆሎ፣ በሶ፣ ዳቦ ቆሎ ትንሽ ቢይዙ ጥሩ ነው። ምክንያቱም ቢሮ ውስጥ በጣም ብዙ ችግር ነው ያለው፣ በጣም ማለት ነው። ከዛ በኋላ እኔ ቆሎዬን ቀጭ እያረኩኝ ውሃዬን ጥጥት ዋልኩኝ አደርኩኝ። በሶስተኛ ቀን ሌላ ሰው መጥቶ ወሰደኝ ማለት ነው። የወሰደኝ ቤት ደግሞ ቤተ መንግስት በለው እኔም ሰማይ ቤት የገባው ነው የመሰለኝ። በቃ የገባውበት ቤት ማለት ነው። እናቴ እኔ ለአሮጊቷ አሮጊት ናት፣ ለአሮጊት ነው የተወሰድኩኝ። ለአሮጊቷ ምግብ ብቻ ማቅረብ ነው። 12 ሰራተኛ አለ፣ እኔ 13ኛ ነኝ። መስቀል አለኝ። ክርስቲያን ማንም የለም፣ እኔ ብቻ ነኝ። መስቀሌ እንደዚህ ረጅም ነበረ። ለካ እኔ እንዲህ ተሸፋፍኛለሁ። በጣም በቃ እንትን ተባልኩኝ። ልብስ ተገዛልኝ፣ ይሄ የሚጠመጠመው ነገር ሻርብ ምናምን ተገዛልኝ። በጣም በቃ በእንክብካቤ። ጠዋት ግን ሌሊት 10 ሰዓት ነው አዟን ስባለው የሚነሱት። ከዛን ተነስቶ ሴትዮዋ ሻወር ገብታ ምን ብላ አሮጊት ናት ወደ ሰላቷ ትሄዳለች። እኛ ደግሞ ግቢ ሁላችንም በጣም ግቢ ሰፊ ነው፣ 2 ቪላ ቤት ነው። ያን ግቢ ሁላችንም እንጠርጋለን። ከዛን ትንሽዬ ደግሞ ሌላ ስራ እንሰራና ደግሞ ለአሮጊቷ ቁርስ ሳቀርብ ልብሴን ቀይሬ ሽቶ ተቀብቼ ምናምን ነው ለአሮጊቷ ምግብ ማቀርብላት ማለት ነው። አሮጊቷ በጣም ረጅም እድሜ ያላት ሴት ናት። 80 90 ምናምን ይሆናታል። ብቻ እንደዚህ አይነት እድሜ ላይ ነው ያለችው እና የልጅ ልጅ ይዛ ነው ግቢው ሁሉ በቤተሰብ እንትን የተከበበ ነገር ነው። እና ሰውየው ደግሞ በጣም ትልቅ ቦታ ነው መሰለ የሚሰራ። እናቴ ጋርድ አለው ምን አለው። ሴትዮዋም ሚያሻት አላት፣ ሜካፕ የሚሰራት አላት። ሴትዮዋ በጽሁፍ ነው የምታወራሽ፣ እንዲህ በቃል ምናምን አይደለም። እዛ ቤት ፊሊፒን የቆየች አለች፣ ለ8 ዓመት 9 ዓመት የቆየች አለች። ተንኮለኛ የመጨረሻ ፊሊፒኖች እኮ አንዳንዶቹ ጥሩዎች ናቸው፣ አንዳንዶቹ ግን የተረገሙ ናቸው። ያንቺን እንጀራ ነው ገመድሽን ነው የሚበጥሱልሽ። ከዛ በኋላ በቃ አሮጊቷን ወደደችኝ። አልጋዬ ተውኝ፣ ነጭ ነው ሙሉ በሙሉ ምንጣፉ ነጭ ነው፣ ሙሉ ነጭ ነው የተሰጠኝ አልጋ። አቤት ጌታ ሆይ! ከዛ ገጠር ውስጥ ልታስገባኝ ነበር እንደው ጸሎቴም ተሰማ ብዬ አልጋዬን ይዤ ለሳምንት ተቀመጥኩ ማለት ነው። በጣም ደስ አለኝ። በቃ በጣም ጥሩ ቤት ነው፣ ብዙ ስራ የለም። እናቴ በቃ ሌላ ነገር መሰልኩ ማለት ነው። ከዛን ያቺ ፊሊፒኗ ምን ታደርጋለች? እኔ የማማን ሰራለሁ ትላቸዋለች መሰለኝ። እኔ ሌሎቹ ናቸው ከዛ በኋላ ነው የሚነግሩኝ። አንዷ ትመጣና ነው ወረኞች ናቸው ሹክ አሉልኝ ማለት ነው። ልትውጪ እኮ ነው ልትሄጂ ወደ ቢሮ እኮ ሊወስዱሽ ነው አለችኝ በእንግሊዘኛ ማለት ነው። አንዷ ለምንድን ነው ምናምን ስላት አይ እሷ የማማንም ትሰራለች፣ ስለዚህ አንቺ ወደ ቢሮ ልትመለሽ ነው አሉ። በቃ እያልኩኝ ደግሞ እዛ ብቻዬን አለቀስኩኝ። ምን ነው መድኃኒዓለም ገነትን አሳይታኝ ደግሞ ወደ ሌላ ቦታ ልትወስደኝ ነው አንተ የፈቀድከው ይሆናል ብዬ አልቀሼ ዝም አልኩ ማለት ነው። ያቺ ልጅ መድኃኒዓለም ነው የምላችሁ፣ ሰው ላይ አትዘኑ። ከልባችሁ ካዘናችሁ ደግሞ የእውነቴ ነው የምላችሁና እናንተ ብቻ ልባችሁ ንጹህ ይሁን፣ መልካም ሰው ብቻ ሆኖ እናንተ። ያቺ ልጅ ገንዳ አለ፣ የሆነ ገንዳ እቃ የሚታጠብበት እቃ ቤቱ በጣም ሰፊ ነው፣ የሀብታም ቤት ስለሆነ ማለት ነው። እዛ ገንዳ ውስጥ እቃ ይታጠባል። እንዲህ እንደቆመን አይደለም የምናጥበው። ሁሉም 12ቱም 13ቱም ሰራተኛ እቃ ያጥባል። በጣም ብዙ እቃ ነው። ከዛ በኋላ ያንን እቃውን ውስጥ ከታ ስትመለስ ደረጃ አለ፣ እንደዚህ ጠርዝ ያለው ደረጃ ነበረ። አንሸራታት ልጅቷ ሄዳ ያቺ ፊሊፒኗ ምን ሆነች? ወደቀች። ስትወርቅ ይሄ ጠቅላላ እንዲህ ተሰነጠቀ ማለት ነው። በሰከንድ ነው በቃ ደሟ እንዳለ መሬት ላይ ሻ አብሎ የፈሰሰው ማለት ነው። በስመ አብ ወልድ መንፈስ ቅዱስ ብዬ እኔ በጣም ደነገጥኩኝ። ከዛ በኋላ ተንኮልሽ ነው አልኳት እኔ ደግሞ በልቤ ማለት ነው። ምክንያቱም እኔ ብሰራ ምን አለበት የእሷ ደሞዝ ለብቻ የኔ ደሞዝ ለብቻ ነው። ስለዚህ ምን ችግር አለው? ደግሞ ደሞዝ 700 ብር ነበረ። ከዛ በኋላ በቃ የኔ ስላልሆነ ነው ብዬ
ወጣው። ከዛ ወጥቼ ደግሞ ቢሮ 3 ቀን ተቀመጥኩኝ። ከ3 ቀን በኋላ ደግሞ ደሃ ቤት አሁን ያልኳችሁ የጠፋውባት ቤት ማለት እልም ያለች ደሃ መጥረጋ እንኳን የሌላቸው ቤት ነው። ከየመን ነው መሰለኝ የመጡት። መጥረጋ እንኳን የላቸው፣ የሚበላ ነገር የላቸውም። ሩዝ ዱቄት አላቸው። ዳቦ 6 ልጆች አለ። 6 ልጆች ዳቦ ይገዛል። አንዳንድ ዳቦ ነው የሚሰጣቸው በሻይ ወተት በሻይ ማለት ነው። እኔን ቂጣ ጋግረሽ ብይ ትለኛለች። እግዚአብሔር ይመስገን ያቺ በሶ ቆሎ ቅቤ ቡላ ይዤ ነበር የመጣሁት። እንደ ቤቴ እንደምገባ ሰው እኮ ነው ይዤ የመጣሁት። እና ያንን ቡላ እየበላው ከዱቄት ጋር እያራኩኝ ቂጣ እየጋገርኩ ዳቦ እየጋገርኩ ገንፎ ስሰራ ከኔ ጋር ገንፎውን ትበላለች ሴትዮዋ ማለት ነው። ግን እግዚአብሔር ይመስገን አንዳንዴ የሆነ እድለኝነትም አላቸው። አንቺ በቃ አንቺ ስትመጪ በረካ ሆነልሽ የሚላቸው ሰዎች ሰምታችሁ ታውቃላችሁ? ልክ እኔ እነሱ ቤት ስገባ እግዚአብሔርን ነው የምላችሁ በጣም መልካም ሆነላቸው ማለት ነው። መኪና ሁሉ ነው የገዙት። መኪና ገዛች ልጅቷ። ቴሌቪዥን የላቸውን ቴሌቪዥን ገዙ። ቤታቸውን አስተካከሉ። ምንጣፍ ገዙ ምናምን በቃ እህል መጣላችሁ። በረከት በበረከት ሆነ ትለኛለች። አንቺ በረከት ነው ቤቴ ይዘሽ የመጣሽው አለች። ምክንያቱም በጣም እንትን የሆነች ነበረች። በጣም የከሳች ናት። በጣም ድቅቅ ያለች አሮጊት ናት። ግን ከዛ በኋላ እናቴ አረጠረጠች ማለት ሁሌ ትለኛለች። በቃ አንቺ በጣም ጥሩ ልጅ ነሽ፣ ጥሩ በረካ ነው ይዘሽልኝ የመጣሽው፣ ቤቴ ባዶ ነበረ ብላ ትመርቀኝ ነበረ። ግን ለልጆቿ ደግሞ በጣም መጥፎ ሴት ነበረች። ለኔ በጣም ጥሩ መልካም ናት። እና አንዳንዴ እናንተ በምትጸልዩበት ጸሎት እግዚአብሔር ወደ እነሱ ለነሱም ጥሩ ነገር ይሆናል ማለት ነው። የእናንተ ጸሎትም ጥሩ ነው አንዳንዴ ማለት ነው። ስለዚህ እንደዚህ ነበረ። ከዛ በኋላ እንደዚህ እንትን እያለች እኔ በቃ ሌላ ቦታ ሰራለሁ ምናምን ብያት ለካ እሷ ተደብቃ ልታሳፍረኝ ማለት ነው። እናቴ ጆሮዬ ቃርጌ ሰማሁኝና ይሄ ሹክ ብሎ ስሰማ እቃ የለኝ ምን የለኝ። ከዛም በኋላ እሑድ ቀን እንትን ትላለች። ይሄ ቁርአን የሚባልበት ቦታ አለ። እዚያን ቁርአን ስትሄድ ልጆቹ እናቴ አንዴ ከተኙ በስማ ሬሳ ምንም አይሰሙ። ልጆቹ እንደዚህ ተደርድሮ ተኝቷል። ልጆቹን ትቻቸው ትልቆች ናቸው፣ ያገቡም አሉ፣ ሴቶች ናቸው። በሩን ዘግቼባቸው ጠፋውባቸው ማለት ነው። ከዛ በኋላ ከጠፋሁኝ በስንት ጊዜ ነው አልደወሉም። ስጀመር ስልኬን ሰባበርኩኝ ማለት ነው። ምክንያቱም እኔ መስራት ነው የምፈልገው። ምንም የያዝኩት ነገር የለም። እጄ ባዶ ነው። ኢትዮጵያ ላይ ምንም ነገር የለኝም። ገንዘብ እየተጠራቀመ ነገር የለም። በ600 ብር ምንም ብታረጊው ነገር በዛ ለምግብም ስላልነበራቸው እኔ ለምግብም ለምንም ከላው ላይ እጠቀም ነበረ ማለት ነው። ስለዚህ አንዳንዴ እኛም ጥፋት አለብን። ምንድነው እሱ ገንዘባችን በቃ ሁሉንም ወደ ኢትዮጵያ ነው የምንልከው። ለምሳሌ 600 ቢሰጠኝ የ2 ወር አደርግና ሁሉንም ነው በቃ የምልከው። ምክንያቱም ለራሴ ነው ብዬ የማስቀረን ነገር የለኝም። ግን ይሄ ችግር ይመጣብናል። ነገ ሊያሳፍሩኝ ይችላሉ። ባዶ እጃችን ልንሆን ይችላል። ኢትዮጵያ ላይ ስንደርስስ ኤርፖርት ላይ ደርሰን ታክሲ የምንይዝበት ነገር ሁሉ ይጠፋብናል ማለት። ብር ካለሽ ግን ሪፖርቱ ዘርዝረሽ ባንክ አለ፣ በባንክ ትዘረዘይና ትጠቀሚበት። የትኛው ክፍለ ሀገር ያላችሁ ልጆች ለመሄድ ብትፈልጉ እንደዛ ታደርጋላችሁ ማለት ነው። አሁን ግን ምንም ነገር በቃ አንቺ ሳታስቢ እኔ እንግዲህ አላሰብኩትም፣ ምንም አላልኩትም። ሻንጣ የለኝ ትንሽዬ እችን እንትን ወደኋላ በጀርባ የምትታዘል ሻንጣ ነበረችኝ። ያቺ ሻንጣ ብቻ ነበረች ማለት ነው። እንግዲህ አስባችሁታል። በዛ ሻንጣ ወደ ኢትዮጵያ ልመለስ ማለት ነው። ስለዚህ እናንተ በጣም ጥንቃቄ ከብዙ ልጆች ትሰማላችሁ። ብዙ እንግዲህ ሚዲያ ላይ ማለት በጣም ትልቅ ነው። ከዩቱብ ትሰማላችሁ፣ ከቲክቶክ ትሰማላችሁ፣ ከፌስቡክ ላይ ትሰማላችሁ። መዳሟ አሳፈረቻት፣ መዳሟ እንዲያረገቻት ይባላል። እኔስ ነገ እኔ ላይ ምንድነው የሚመጣ ምንድነው የሚደርስብኝ ብላችሁ ራሳችሁን ጥንቃቄ ማድረግ። 100 ብርም አሁን 1200 ብር የሚከፈላችሁ ከሆነ 1000 ብር ብትልኪ 200 ብር ለራስሽ ማስቀረት። ሴቶች ነን፣ ብዙ ነገር ነው የሚያስፈልገን። መዳም የማታደርግልኝ ነገር ብዙ ነገር ሊኖር ይችላል፣ በጣም ብዙ ማለት ነው። ስለዚህ የ2 ወር ደሞዝ የምትልኪ ከሆነ የ2400 ብር ቢመጣሽ 400 ብር ለራስሽ 2000 ብር ብትልኪ በቂ ነው። ኢትዮጵያ ላይ 2000 ብር እኮ ወደ 80 90 ምናምን ሺህ ብር እኮ ነው የሚመጣ። ይሄ አላቅም። እኔ አሁን ከመጣሁበት ጊዜ ጀምሮ ምንድነው የማደርገው
ከበፊቱ የተማርኩት ነገር ስላለ አስቀምጣታለሁ ማለት ነው። ባንኬ እንትኔ ላይ 1000 ምናምን ነው የሚከፈለኝ። ከዛ ላይ ገንዘቤን አስቀምጣለሁ ማለት ነው። 200 ሚሆን 300 ሚሆን ቆርጬ ቁጭ አደርጋለሁ። በሁለት ወር ምለክ ከሆነ ደግሞ ለኔ ብዙ የሆነ ላይ 1000 ብር በእጅ ያስቀራለሁ። ሌላውን ደግሞ ለማስቀመጥ ለምንም ሆነ እልካለሁ ማለት ነው። ምክንያቱም በቃ እኔ ዛሬ አንቺን ማሳፈር ፈልጋለሁ፣ ትኬትሽ ይሄ ነው ይሄ ነው፣ በቃ ወደ ኢትዮጵያ ወደ ታክሲ ብትለኝ እጄ ላይ ብር ስላለ ምንም የሚያሰጋኝ ነገር የለም ማለት ነው። ኢትዮጵያ ሄጄ በታክሲ ተሳፍሬ የትም መሄድ እችላለሁ ማለት ነው። ስለዚህ ራሳችሁን ጠብቁ እህቶቼ፣ ጥንቃቄ በደንብ ማድረግ ይገባቸዋል። ራሳችሁን በቃ እቺ መዳም እኔ እኮ አንቺ እኮ እንደ እህቴ ነሽ፣ አንቺ እኮ እንደ ቤተሰብ ነው። ውሸት ነው። እንደዛ ብሎ ነገር የለም። አሁን የኔዎቹ አንቺ እኮ እህታችን ነሽ፣ አንቺ እኮ ዘመዳችን፣ አንቺ እኮ እንደ ቤተሰብ ነሽ ነው። ውሸት ነው። እኔ በልቤ ውሸታችሁን ነው የምላችሁ። ከዛባ ነው የምላችሁ። ምክንያቱም የሆነ ችግር ቢፈጠር የሆነ ስህተት ብታገኝብኝ እኮ በቃ አለቀ አከተመልኝ ማለት ነው። ስለዚህ ጥንቃቄ እያደረጋችሁ ራሳችሁን እየጠበቃችሁ ብራችሁን እየቀነሳችሁ ማስቀመጥ 100 ብር 200 ብር 300 ብር 400 ብር እንዲህ እየተጠራቀመላችሁ ይሄዳል። ምን ወጪ የማታወጡት ከሆነ ማለት ነው። እየተጠራቀመ ይሄድላችኋል። 1000 ብር ግዴታ ከእጃችሁ መጥፋት የለበትም። 500 ድርሃም ግዴታ ከእጅሽ ላይ መጥፋት የለበትም። በቃ ይሄ መስት ነው። ይሄ ለራስሽ ነው። ምክንያቱም የሰው ሀገር ነው ያለሽ። ማንንም ቤት ዘመድ ቤት አይደለም፣ ወገን ቤት አይደለም ማለት እኔ እንጃ አላቅም እንዴት እንደምነግራችሁ ነው። እና በጣም ብዙ ቪዲዮዎች ተሰርቷል በዚህ ምክንያት በጣም ብዙ ነገር ተሰርቷል። ስለዚህ እራሳችሁን ጠብቁ እላችኋለሁ። ለማንኛውም ወሬ ያበዛሁባችሁ ዩቲዩቤን ይውልኝ፣ ሼር አድርጉልኝ፣ ሰብስክራይብ ስጡኝ፣ አበረታቱን። አብረን እንስራ፣ አብረን እንተጋገዝ። ይህን ቪዲዮ ለምታዩት ኮሜንት ለምትጽፉት ሁሉ አብረን እንስራላችኋለሁ። አብረን እንተባበራላችሁ። አብረን ማደግ አለ፣ መተባበር አለ። ስለዚህ አብረን እናድጋለን ማለት ነው። በሰላም ወደ ሀገራችን እንገባለን። ዩቲዩባችን አድጎልን ትልቅ ቻናል ሆኖልን ማለት ነው። እንደ ማንኛውም ሌሎች ዛሬ የትኛው ሀገር ላይ ሄደው የሚንቀሳቀሱት እኛ እንደጀመርነው አጀማመር ነው የጀመሩት። ምንም ነገር ሳያውቁ ነው ዩቲዩብ ነው የጀመሩት። እኛም እንደዛው ጀምረናል፣ እየተጓዝን ነው። ቀጣይ ደግሞ አብረን እንጓዛለን እላችኋለሁ። ሰላም ቆዩን። ቻው